ስለ ቀን ወይም መዓልትና ሌሊት፣ ስለ ዝና፣ ስለ ገንዘብ እንዲሁም ስለ ሞትና ስለ መቃብር ስፍራዎች አጣምረን አጭር ፍልስፍናዊ ጭውውት እናድርግ። በቅድሚያ ከቀንና ከሌሊት በስተጀርባ ስላለው ጸጥ ያለ እውነት እንነጋገር። ሕይወት በቀንና በሌሊት መካከል ከፍተኛ እንቅስቃሴ ያደርጋል። እናም በእነዚህ ሁለት ዜማዎች ውስጥ የሰው ልጅ አጠቃላይ ታሪኩ ተጽፎ ይገኛል፣ ወደፊትም ይጻፋል። ቀን እንደምናየው ጫጫታ አለ። ምኞታችን የሚፈልገው ቦታ ለመድረስ እረፍት አልባ ሆኖ እናገኘዋለን። ከፍተኛ እንቅስቃሴዎች አሉ። ይልቁንም በምሽት ደግሞ ዝምታ ወይም ጽማዌ፣ ትውስታና ነጸብራቅ ወይም የዕለት ሩጫችን የኋላ ምልሰት የሚታይበት ጊዜ ሆኖ እናገኘዋለን። ማንም ሰው በጨለማ ውስጥ ለዘላለም የሚኖር ነገር እንደሌለ እያስታወሰ አንድን ነገር በቀን በብርሃን እያሳደደ በእነዚህ ሁለት ዓለማት መካከል እየተፋተገ እንደሚኖር እንገነዘባለን። በቀን ውስጥ ማንም ሰው ይሮጣል። ልዩ ልዩ እድሎቹን ለመከተል በሩጫ ላይ ነው የሚያሳልፈው። ለእውቅና ይሮጣል፣ ይታገላል። ለመዳን፣ ለማግኘት፣ በልጦ ለመታየት ከፍተኛ ሩጫ ያደርጋል። ፀሐይ ደግሞ ፍላጎታችንን ታነቃቃለች ብርሃኗን በመለገስ። እናም በብርሃኗ ስር ብዙ ጊዜ እንደሆነ እናምንና ሩጫችንን ግለቱን የበለጠ እናጠናክረዋለን። ዝና የሚባል ነገር እዚህ ላይ ይመጣል። ማንም ሰው ሀብትን፣ ገንዘብን፣ እውቅናን፣ ዝናን ሊደርስበት የሚችል ይመስለውና የሩጫውን ፍጥነት ዙሩን ያከረዋል። ገንዘብ ደግሞ በዛ ላይ አስቸኳይ ስሜት ይሰማዋል። አሁኑኑ ማግኘት የሚል ለአእምሮ ምክር ይሰጣል። ስኬት አስፈላጊ ለመሆኑ ብዙዎቻችን ማረጋገጫ ይሰጠናል። የቀን ሰዓት የሰው ልጆች ለመታወስ ተስፋ የሚያደርጉበት እልህ አስጨራሽ ብዙ ርቀት የሚጓዙበት መድረክ መሆኑንም እንገነዘባለን። ሌሊት ግን እውነታው የተለየ ሆኖ ይመጣል። ቀን ላይ ዝናን የሚያሳድዱ እነዚህ ሰዎች በሐሳባቸው ብቻቸውን ይቀመጣሉ። እነዛ ሰዎች ጋር አብረዋቸው የሚንቀሳቀሱ በልበለው የሚሏቸው፣ ተውተው ይሄ አይሆንም የሚሏቸው ሰዎች አብረዋቸው የሉም። ምናልባት በሐሳብ ሊኖሩ ይችላሉ። ጩኸቱ ይጠፋል ቀን ላይ የተስተዋለው። እናም እያንዳንዱ ስኬት ከመልስ ይልቅ ጥያቄ ይሆናል ማለት ነው። ሌሊቱ በጸጥታ ይጠይቃል። በእርግጥ ምን ፈልገህ ነው? እናም ለማን ነው ይህንን የምታደርገው? ማንንስ ለመሆን ነው ሩጫህ በዚህ መጠን የሚፈጥነው? የሚሉ መሰል ጥያቄዎችን ያስተጋባል። ሌላው ቀደም ብለን እንዳየነው ታዋቂነት፣ ተቀባይነት፣ ዝና የሚባል እንደ እሳት የሚንበለበል ነገር በእያንዳንዱ የሰው ልጅ ውስጥ አለ። ብሩህ ሆኖም ይታያል። አስደናቂና በአደገኛ ሁኔታ ከውስጡ ገንፍሎ የሚወጣ ያንን የመሆን ስሜትና ሞቅታም በውስጡ ይዟል። ብዙዎች ይህንን ለማግኘት ይሮጣሉ፣ ያባርሩታልም ጭምር። ምክንያቱም መታየት ማለት መከበር ነው ብለው የሚያስቡት ቁጥራቸው ጥቂት ስላልሆነ። ዓለም ግን ለሰከንዶች ታጨበጭባለች፣ ለዘመናት ግን ትረሳለች። ትናንት ከትናንት ወዲያ ታላላቅ የተባሉ አንቱ የተባሉ ዝነኛ የነበሩ ሰዎች አዎ ስማቸው በታሪክ ማህደር ይጻፋል። እውነታው ግን ዛሬ ላይ በሌሎች ነገ በሚታወሱ ሰዎች ተሸፍነዋል። ዝና ከግለሰብ ይልቅ የሕዝብ ነው የሚባለውም ለዚህ ነው። ዝና ሲያልቅ እንዲሁ ያልቃል። አንድ ሰው በመጀመሪያ ደረጃ ሕዝቡ እንደሚያውቀው ይገነዘባል። ዝና እንደ ግል ቤት ነው ማለት አይቻልም። ይልቁንም የክራይ ቤት አምሳያው ነው ይባላል። በአንድ ወቅት ተደላድለው የሚኖሩበት ይሆናል። በቅጽበት ደግሞ ትተውት የሚሄዱት የእርሶ ያልሆነ ነገር ነውና። ስለ ገንዘብ ደግሞ ባጭሩ እንነጋገር። ገንዘብ ከዝና የበለጠ
አሁን ላይ የማድረግ አቅም ያለውም በመሆኑ ትንሽ ጠንከር ያለ ዋጋ ያለው ሆኖ ይታያል። ነገር ግን በራሱ መንገድ ዝናን የሚፈልጉ ሰዎችንም የማታለል አቅም አለው። ችግሮችን ይፈታል፣ አዎ፣ ነገር ግን ትርጉም ሊፈታ የሚችል አይደለም። ምቾትን ይገዛል፣ ነገር ግን ሰላምን መግዛት አይችልም። እዚህ ላይ ምንም ጥርጥር የሌለው ሀቅ ሆኖ እናገኘዋለን። የሌለው ሰው እንደዚህ ሊናገር ይችላል የሚል መከራከሪያ ሊመጣ ይችላል። ነገር ግን አይደለም። ማንም ሰው እዚህ ምድር ላይ ሊቆይ ለዘላለሙ ሊኖር የሚችልበት አንዳች የገንዘብ አቅም ይህንን ሊያደርግለት አይችልም። እንደ ጥላ ረዥም ለሆነ ጊዜ ሊቆይ ይችላል። ነገር ግን እንደ ብርሃን ጥላ በአጭር ጊዜ ፀሐይዋ አቅጣጫዋን ስትቀይር አብሮ የሚከስም ነው። ለሀብት ሌት ተቀን የሚደክሙ በርከት ያሉ ሰዎች አሉ። እጅግ በጣም ብዙ ሰዎች ያከማቻሉ፣ ይገዛሉ፣ ይሸጣሉ፣ በገንዘብና በሀብት ጥላ ስር ይከበባሉ። በኋላ ላይ ግን በሚያሳዝን ሁኔታ እንዴት እረፍት መውሰድ እንደሚችሉ፣ እንዴት ማፍቀር እንደሚችሉ፣ ሴትን ብቻ ማለት ላይሆን ይችላል፣ ወንድን ብቻ ማለት ላይሆን ይችላል፣ በተቃራኒው ማለቴ ነው። ተፈጥሮን፣ ሐሳብን፣ ልምድን፣ ስብዕናን እንዴት መወዳጀት እንደሚችሉ፣ እንዴት በቀላሉ እፎይ ብሎ መተንፈስ እንደሚችሉ እውቀቱ ያጥራቸዋል። ነገር ግን በከፍተኛ ሀብትና ገንዘብ ተከበዋል። ገንዘብ መሳሪያ ነው የሚባለው ከዚህ አንጻር ነው። ነገር ግን ገንዘብ የዚያ ባለቤት ጌታ መሆን በሚጀምርበት ጊዜ እጅግ አሳዛኝ ክስተቶች ይከሰታሉ፣ ይወለዳሉ። እስኪ ስለ መቃብር ስፍራና ስለ ሞት ባጭሩ እንጨዋወት። ሞት ሌትና ቀንን የሚያስተካክል፣ ሀብታምም ድሃዎችም ታዋቂም የማይታወቁ የኔቢጤዎችም እንደ አንድ አድርጎ የሚያያቸው የሚመለከታቸው የተፈጥሮ ክስተት ነው። ያ የተፈጥሮ ክስተት በምድር ላይ የሚንጸባረቅበት ስፍራ ደግሞ መካነ መቃብር ነው። በእርግጥ በመካነ መቃብር ላይ ሀብት ያላቸው ሰዎችና የሌላቸው ተብለው ሊለዩ ይችላሉ። ሁሉም አፈር ላይ ናቸው። ሁሉም ምኞቶች የሚጠፉበት ጊዜ ሞት ይባላል እና የአንድ ሰው ማንነት ብቻ ይቀራል ማለት ነው። ሞት ምን ያህል ገቢ እንዳገኘ አንድ ሰው፣ ስንት ሰዎች በዙሪያው እንዳሉ፣ ምን ያህል ስሙ እንደሚጮህ እንደነበር ወይም ምን ያህል በአለው ማህበራዊ መስተጋብር ውስጥ የተወደደ እንደነበረ ጉዳዩ አይደለም። ይህንን የሚጠይቅበት አንዳችም ነገር የለውም። አንድ ነገር ብቻ ነው የሚጠይቀው፣ የኖርከው ሰብአዊነትህን ጭምር በሚያስከብርና በሚጠብቅ መንገድ ነው ወይ የሚል ነው። ጥያቄው ይህ ነው። መቃብር ጸጥታ የሰፈነበት መካነ አእምሮ ነው ይባላል። መካነ መቃብር ብቻ ሳይሆን መካነ አእምሮም ጭምር ነው። ዩኒቨርሲቲ ነው። የትምህርት፣ የእውቀት፣ የሐሳብና የፍልስፍና መገኛ ስፍራ ነው ይባላል። ወደ መቃብር ሲሄድ አንድ ሰው እና ዓለምን ሲቀላቀል ሃይማኖት፣ ጎሳ፣ ሀብት፣ ዝና፣ ፍላጎት፣ ሁሉም ልዩነቶች የሚያበቁበት ብቸኛ ቦታ ይህ ነው። ምናልባት በ35,000 ጫማ የመሬት ከፍታ ላይ በአውሮፕላን እየበረረ ያለ ሰው እንኳን መንገጫገጩ ሲገጥመውና አውሮፕላኑ ከደመናት ጋር ሲላተም ቶሎ ብሎ በልቡና በአእምሮው ፈጣሪውን ያስባል፣ ሃይማኖቱን ይመለከታል። በሚያውቀው መልኩም ጸሎትን ማድረግ ይጀምራል። እዚህ ስፍራ ግን እንዲህ ያለው ነገር የለም። የመጨረሻው ትምህርት እዚህ ነው ያለው። ጩኸቱ ሁሉ ይቆማል። ሁሉም ሰው እኩል ይሆናል። አፈር ነውና ወደ አፈር ተመልሷልና። መቃብር በሌላ መልኩ ደግሞ መስታወት ነው። የምንርቀውን ዕውቀት ያንጸባርቃል። ሁሉም ድርጅቶቻችን፣ ውድድሮቻችን፣ ንጽጽሮቻችንና ግጭቶች በአጠቃላይ በጸጥታ ተውጠው ይጠናቀቃሉ። መሬቱ ማን ተደነቀበት፣ ሀብታም ወይም ደግሞ ማን ኃይል ያለው እንደሆነ
የሚጨነቀው ምንም ነገር የለም። ነገስታትና ለማኞች፣ የኔ ቢጤዎችና ድሃዎች፣ ተርበው የሚኖሩና ጠግበው ገንዘባቸውን መጣያ ያጡ ሰዎች በየዋህነት ሁሉም በዚያ ስፍራ በእኩልነት አርፈዋል። የመካነ መቃብር ቦታዎች እና ፍልስፍናዊ ይዘታቸውን የተረዱ ሰዎች በተለየ መንገድ ይኖራሉ። ብዙ ይከራከራሉ፣ በፍጥነት ይቅር ይላሉ፣ ጥቂት ነገሮችን በግል ይወስዳሉ። እናም በማይታዩ ሴቶች ላይ የበለጠ ፈሰስ በማድረግ ደግነትን፣ ጥበብን፣ ድፍረትንና ትህትናን ይዘው ወደዛው ስፍራ ተመልሰው ይሄዳሉ። በቀንና በሌሊት መካከል እንግዲህ የተደበቀው ትርጉም ይህ ነው ብሎ መናገር ይቻላል። ሕይወት በፀሐይ መውጣትና በፀሐይ መጥለቅ መካከል፣ በፍላጎትና በማሰላሰል መካከል የሚደረግ ረጅም ግን አጭር ጉዞ ነው። ስለዚህም ዞሮ ዞሮ የሚቀረው ዝና ሳይሆን፣ ሀብት ሳይሆን፣ ጊዜ ሳይሆን በሌሎች ልብ ላይ የምንተወው ጸጋና አሻራ መሆን አለበት የሚባለው ከዚህ አንጻር ነው ማለት ነው። ስለዚህ ወዳጆቼ ለዛሬ በቀንና በሌሊት፣ በዝና፣ በገንዘብ፣ በሞትና በመቃብር ስፍራዎች መካከል ያሉ ተመጋጋቢ የፍልስፍና ሐሳቦችን አንስተን የተጨዋወትንበት ዝግጅት በዚሁ ይቋጫል።